ሰላም ውድና የተከበራችሁ የዩቲዩብ ተመልካቾች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እኔ የእናንተ እህት ስደተኛው እህታችሁ ነኝ። ምሰራው ስራዬን እንድታይ በእናታችሁ ሁላችሁም ሳብስክራይብ አድርጉልኝ። ማለት እኔም ያው ለመጀመሪያ ጊዜ ነው እንደዚህ አይነት ስራ የምሰራውና ከዚህ በፊት ሳውዲ አረቢያ ላይ ሲኖር እንደዚህ ምግብ ምናምን አሰራር ላይ ብዙም አይደለሁም። ምግብ አልሰራም። ሁሌም ጽዳት ብቻ ነው እኛ ሳውዲ ላይ ስንኖር የምንሰራው። እዚህ ኮይት ግን ቶሎ ብዬ ለመመረጥ ፈልጌ ምግብ የምችላለሁ ብዬ መጥቼ ነበር። ልክ እንደ ሳኡዲ ከሆነ እሰራለሁ ብዬ ነበርና እንደ ሳኡዲ አይደለም። የተለያዩ ምግቦች እዚህ ይሰራሉ እላቸዋለሁ። አሁን እኔ ሳኡዲ ላይ ስኖር እንደዚህ አይነት አሰራር አይቼ አላቅም። ምግብም እንደዚሁ ሰርቼ አላቅም እላቸዋለሁ። እዚህ ከመጣሁት በኋላ ግን የተለያየ ምግብ አሰራር አለ እላቸዋለሁ። በየሀገሩ ልክ አረበኛውም እንደተለየው በየሀገሩ ምግብ አሰራርም የተለያየ አሰራር አለ እላቸዋለሁ። እና በእናታችሁ አበረታቱኝ፣ ሰብስክራይብም አድርጉኝ። ወደ ሀገሬ ተመልሼ ገብቼ ወደ ስራዬ እንድሰራ እንደዚሁ ዩቲዩብ ላይም የፈለኩትም ስራ እንድሰራ በእናታችሁ አበረታቱኝ፣ አግዙኝ እላቸዋለሁ። እኔ ደግሜ ወደ አረብ ሀገር መምጣት አልፈልግም። ወደ ኩዌት ለመምጣት የምትፈልጉ ሰዎች ደግሞ አብዛኛዎቹ ምግብ ይችላለሁ ብላችሁ ብታደርጉ በምግብ ሙያ ላይ ራሳችሁን ፎከስ ብታደርጉ እመርጣለሁ። ሳኡዲ እንደ ሳኡዲ አይደለም። እዚህ ሁሉም ምግብ ስራ ነው የሚፈልጉ። ምግብ ማይችል ሰውን አይፈልጉም እላችኋለሁ። እና ወደዚህ ሀገር ለመምጣት የምትፈልጉ ሰዎች ምግብን በጣም እችላለሁ ብላችሁ ነው። ግን ብዙ ነገር አለ። ለምሳሌ እንዴት ሄድሽ እንዴት መጣሽ የምትሉኝ ሰዎች እኔ በቢሮ ነው የመጣሁት። 10 ሳንቲም አልከፈልኩም እላችኋለሁ። በቢሮ መጥቻለሁ። እናንተም በዛ ቢሮ መምጣት የምትፈልጉ ሰዎች ካላችሁ በኮሜንት አስቀምጡልኝ። የቢሮ ስልክ እሰጣችኋለሁ። እዚህ ደክማችሁ ለፍታችሁ ለሰው ብር እንድትሰጡ ለነሱ ለደላላ እንድትከፍሉ እና ይሄን እንድትቆጠቡ ነው ማድረግ የምፈልገው። እኔ የመጣሁበት ቢሮ ላይ 10 ሳንቲም አልከፈልኩም ከሜዲካል ውጪ። እና መልካም ቀን ይሁንላችሁ። ሰላም አሉልኝ እና ሁላችሁንም በጣም ነው ማመሰግነው። በጣም ነው የምወደው። በስተመጨረሻ የምግቡ አሰራር ይሄን ይመስላችኋለሁ። ከመጀመሪያው ጀምሬ ላሳያችሁ ነበር። መጨረሻ ላይ ይሄን እንድታዩ እንዴት እንደተጀመረ እንዴት እንዳለቀ እንድታዩ ስለፈለኩት የመጨረሻው አሰራሩን እዚሁ አስቀምጬያችኋለሁ እላችኋለሁ። ከፈለጋችሁ በአረበኛ የተጻፈ ያለ ምን ምን መጨመር እንዳለባችሁ ምን ማስተካከል እንዳለባችሁ እና እዚህ ላይ እንድታዩ ፈልጋለሁ እላችኋለሁ። የኔ ውዶች አበረታቱኝ። እስኪ ማገዝ ያለባችሁ ነገር በሰብስክራይብ ብቻ አግዙኝ። እኔ ቲክቶክም መታችሁ በቲክቶክም በምንም እኔ ከዚህ በፊት እርዳታ ቪዲዮ ምናምን ይሰራ ነበርና ብዙዎች በዛ ነው የምታውቁኝ። ዩቲዩብ እንደዚህ መጥቼ አላቅም እላችኋለሁ። የመጨረሻ ሞመንት ይሄን ይመስላል። እስኪ እንዴት አያችሁ ሙያዬን? ይሄ ነጭ እጅ ምናምን እንደ የነሱን እንዳይመስላችሁ የራሴ ነው። አብሬው እየሰራው እኔ እነሱም ራሳቸው ዩቲዩብ ስላሉ በዩቲዩባቸው እየቀረጹ ነው እላችኋለሁ። እኔም ደግሞ በዩቲዩብ እየቀረጽኩት ነው እዚህ አካባቢ እና አረበኛ የጻፈች እሷ ናት። እኔ አረበኛ አልችልም። አብዛኛው ጊዜ አረበኛ እነሱ እኔ አማርኛ ስጽፍ በአረበኛ ነው እንትና ያደረጉና በአረበኛ የምግብ አሰራር ምን እንደጨመረን መጨረሻ ላይ ደግሞ ሲያልቅ ይሄን ይመስላል። ሩዙ ተሰርቶ ነጭ ሩዝ እና አንዳንዴ እዚህ ሀገር የኮይት ሩዝ እና የምስር ሩዝ እንላለን እላቸው። ለመልካም ቀን